ኢየሱስን የሚያቀል መንፈስ እንዳትታገሱ በማህበራዊ ሚዲያ በየትኛውም አማራጭ የዳንሽበትን ወንጌል የሚያቃልል መንፈስ ትውልድ በዚህ እውነት ውስጥ እንዳይገባ መስቀሉን የሚያቃልል መዳንሽን የሚያቃልል የምድር ስርዓትን ብቻ የሚሰፋ መንፈስ አንድ ኃያል ሰው አለው የከኔ ጋር የሚስማማ በኢየሱስም መሰዊያው ይሰንጠቅ the spirit of denial ነው የክህደት ስፒሪት ነው አንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 1 እና 2 ቁጥር ላይ ያለውን መልእክት መነሻ አድርጌ የተወሰነ ነገር እንድንነጋገር የጊዜውን ወደ እናንተ አደርሳለሁ የገላትያ ሰዎች የደረሰባቸውን አደገኛ የአዚም ወይም ደግሞ ማን ነው አፍዛ ደንግዝ ያደረገባችሁ ብለው አንዳች የተሰራባቸው ነገር እንዳለ የትምህርት አዚም ክርስቶስ እግዚአብሔር ልጅ እንደተሰቀለ ሆኖ ተሰቀለበትና ያንን ታላቅ ሰማያዊ የሆነውን የወንጌል እውነት ከያዙበት ጊዜ ጋር ተያይዞ ታሪካዊ የሆነውን ነገር ይጠቅስላቸዋል በመልካም ይሮጡ የነበሩ በብዙ አስፒሬሽን ወንጌልን የተቀበሉ የነበሩ ገላትያ ሰዎች አንዳች እክል ገጥሟቸዋል ያ ምንድነው እንደተሰቀለ ሆኖ የተሳለው የእግዚአብሔር ልጅ ኢየሱስ ከፊታቸው ወይም ካይናቸው ተሰውሮ ሌላ አይነት ትምህርትና ሌላ አይነት መረዳት ገብቶባቸው ነበር ያም በዛ አውራጃ ይንቀሳቀሱ የነበሩ የአይሁድ ወገን የሆኑ አማኞች መከራ እንዳይቀበሉ ብለው ድብልቅ ወንጌል ይዘውባቸው መጥተው ነበር ቅይጥ ወንጌል ማለት ጌታ ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ባለው ላይ እንቀጥላለን የሚል እንግዳ ወንጌል ማለት ነው እና ምን ይሆን በየቤታችሁ እያስተናገዳችሁ ያላችሁት ከአዚም ባልተናነሰ ከባድ የሆነ መንፈሳዊ ድባቴ ውስጥ እንድትገቡና ጥንት የተነሳችሁበትን የክርስትና ፍጥነት ወደ ኋላ የሳበ ነገር ምንድነው just check it መርምሩት መደራደር የሌለብን ነገር ትልቁን ፒክቸር የመዳናችንን ቁም ነገር ከህይወታችን